ሰላም ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ? ደህና ቆያችሁ? እኔ የሚላችሁ ማለት ነው እኔ የሚያሳዝነኝ እነዚህ ሴቶች የወንዶች መደበሪያ ሆነው ሲቀሩ በጣም ነው ያሳዘኑኝ ያሉት። የምሬን ነው። ያኔ አሁን አቤላ ማለት ነው አቤላን ሚኪ ጠርቶ ነበር። ከዛ አንተ ወንዳ ወንድ ሆና አላሳየክም፣ አንተ ወንድ አይደለክም እያለ ነው ለሚኪ ማነው ለአቤላ ሚኪ ማለት ነው። ያኔ እኔ እንጃ በጣም ከማርቲ ጋር በትንሽ ነገር በተቀያየምኮ ቁጥር ወደ ሶሊያና የምትሄድ ከሆነ ከሶሊያና ጋር በትንሽ ነገር በተቀያየምኮ ቁጥር ወደ ማርቲ የምትመጣ ከሆነ ያኔ ይሄ ነገር አስኬድም። ማርቲ ታላችሁ ነገ ይቅርታውን ትቀበላለች። ይሄ ፋክት ነው። ነገ ማርቲ ይቅርታ እንደምትቀበል እርግጠኛ ነኝ። አሁን አቤላ ምን እያለ ነው? እኔ በጣም አጥፍቻታለሁ ያልሆነችው ነገር እና የሆነችው ነገር ሁሉንም ነገር እሷ ላይ እያመጣሁኝ በጣም አጥፍቻለሁ፣ ጥፋተኛ ነኝ። እኔ ከሷ ጋር ነው መሆን የሚፈልገው፣ እኔ እሷን ነው የሚፈልገው። አጠገቤ ላይ የነበረ ሰው እየዋሻኝ ነበር እስካሁን። ከዚህ በኋላ ግን እውነታውን ስለተረዳውኝ ከማርቲ ጋር መሆን ነው የሚፈልገው። ከእናቴ ጋር ነው መሆን የሚፈልገው። ከእናቴ እኩያ ጋር ከእናቴ ምንም በማታንሶ ሴትዮ ጋር ነው መሆን የሚፈልገው ብሏል። እኔ ሶሊያና የፈለገችውን ወንዶች እኮ መጥበስ ትችላለች። ማርቲ እኮ ዲማ ስለጣለዛት ነው ዲማ ሄዷታል። ለዛ ነው የምትጨነቀው የእድሜ ያክል እንትን የምትሆነው ማለት ነው። ማርቲ ኦልሬዲ ዲማ ሄዷል። ዲማ ሾልኳታል። ሲጀመር ለራሷ የምትጨነቀው ሰዓት ላይ ናት አለችው። ያኔ ከዚህ በኋላ 102 ዓመት ብትቆይ ማርቲ አትወልዶም። የለም አትወልዶም። ይፋክት ነው። ማርቲ ሆነች ሄርሜላ ከዚህ በኋላ 2 ዓመት 3 ዓመት ብቆዩ አይወልዱም እንዴ! እኔ እንጃ ማለት ነው። እኔ እንጃ እንደዚህ አይነት ሴት ከመሆን ማለት ነው እንደዚህ አይነት ሴት ከሚሆን የማንም መደበሪያ የማንም አሻንጉሊት ከሚሆን ቢቀርብኝስ እንዴ! ሁሉም ነገር ቢቀርብኝስ፣ ብር ራሱ ቢቀርብኝስ እንዴ! እኔ የሁሉም ሰው መደበሪያ ከሚሆን ለምንድን ነው የሁሉም ሰው መደበሪያ የሚሆነው? ለምን የአብርሃም አሻንጉሊት ያችኛው ከዛኛው ጋር በትንሽ ነገር በተቀያየመ እሷ ጋር ሄዶ ይደበርባታል። አሻንጉሊቷ ሄርሜላ አሻንጉሊት፣ ማርቲ አሻንጉሊት፣ የቡታጀራ የወንዶች አሻንጉሊቶች ማርቲና ሄርሜላ ብቻና ብቻ ናቸው። ማንም ጋር ተደፍሮ አይሄዱም እነዚህ ወንዶች። ሄርሜላና ማርቲ ናቸው አሻንጉሊቶች ጥሪ ጋሉ አሻንጉሊቶች። ያኔ ማንም የሚጫወቱ አሻንጉሊት እኮ ትንሽ ማንም ሰው እኮ ይጫወታል። እንዲህ አሻንጉሊት ነው እኮ በቃ ማንም ሰው ይደበርባቸዋል፣ ማንም ሰው ይጫወትባቸዋል። ለቁም ነገር አይፈልጉም። እንዲህ አሻንጉሊት ነው በቃ። ምንም አጣቅሙም። ማርቲና ሄርሜላ ምንም አጣቅሙም። እናንተ እንደሚታረሱ ባይዘይ ማርቲ ማለት ነው። ማርቲ ምንም አላጠፈችም። ባይዘይ ማርቲ አላጠፈችም። ያኔ ሶሊያና ትተነበር። ያኔ እኔ እንጃ በኡሩቲ ምክንያት ተጣልቶ ነበር ማነው ከአቤላ ጋር። በዛ ምክንያት ማርቲና ሶሊያናን አስቀናለሁ ብሎ ነው ኦልሬዲ አቤላ ወደ ማርቲ ሄዳ አልቀናችም። ሶሊያና አልቀናችም ሲጀመር ማለት ነው። እሱ ራሱ ነው ፈልጓት ይሄዳ ሶሊያና ጋር ፈልጓት ሄዳ። ከዚህ በኋላ እኔ ከሶሊያና ጋር ነኝ፣ ብዙ ቀንም እንደዚህ እኔ ከሶሊያና ጋር ነው መሆን የሚፈልገው፣ እኔ ካንቺ ጋር አልፈልግም ብሎ በዛ መሀልም እየገባ ነበር አቤላ። ግን አሁን እንደዚህ የሚሆኑት ከሆነ እኔ እንጃ። እኔ በበኩሌ ማንም አሻንጉሊት መሆን አልፈልግም። ይሄ ማለት አሻንጉሊትነት ነው። አሁን ከማንም ጋር እኔ አሁን አንድ ሰው ያችኛው አስደበረችና እኔ እቀበላለሁ እንዴ? ለምንድን ነው የሚቀበለው? እኔ የማንም መደበሪያ ነኝ እንዴ? ያችኛው ካስቀየመችው እንትና ምንም ነገር የሆነ ጥፋት ባጠፋችሁ ወደ እኔ ሩጦ የሚመጣው ከሆነ እኔ አሻንጉሊት ነኝ፣ የሱ መደበሪያ ነኝ፣ የሱ መጫወቻ ነኝ። ኧረ የማርቲ ነገር እና የሄርሜላ ነገር ጋስገርማል። ግን ማርቲ አሁን ይቅርታን እምቢ ብላለች እና ነገ ታላችሁ ማርቲ ይቅርታን ትቀበላለች። ይህ ፋክት ነው። ነገ ማርቲ ይቅርታ እንደምትቀበል እወቁ። ትቀበላለች። ይምር